ሴፕቴምበር ላይ እንደመጣሽ ፕሮፖዝ ባረግልሽ። እንዴት ነሽ? አለሁ። እንዴት ነህ? አለሁ። ብር አለሽ? ምን ያህል ብር አለሽ? አካውንቴ ላይ 800 ሺህ ብር አለ። ኖርማል ንብረት ላይ ያረግሽው ያዋልሽው ንብረት ላይ ድምፅ አይሰማም። ምን አልከኝ? በንብረት ደረጃስ? በንብረት ቦታ አለ። የት አካባቢ? ባህር ዳር። ባህር ዳር። አዲስ አበባ የለሽም? የለኝም። የት ነው የምትኖሪው? እኔ ዱባይ። ዱባይ ስራ ትሰሪያለሽ? በወር ኢንካምሽ ስንት? ከስንት እስከ ስንት ይሆናል? በደጋግሚ ምህረት ምናምን የምትባይ ውጭ 80 አምባል 80። አሁን ገንዘብ ያላት ሴት ትግባ እያልኩኝ ያለሁት። አግብተሻል? አላገባም። ማግባት ትፈልጋለሽ? አሁን አይ ትንሽ ቆያለሁ። ስንት ዓመትሽ ነው? 23። ትመቸኛለህ ለማለት ነው። ቆይ ተረጋጊ። ጥያቄዎቹ እንዴ ገንዘብ እንዳለ ንብረትሽን አስቆጥረሽ ብቻ ልትወጪ ነው እንዴ? እንደምመችሽማ አውቃለሁ፣ ግን ምን ነው የሚመችሽ? አንዳንድ ማለት የማይመቸኝ ማስተሳሰብ አለ፣ የሚመቸኝ ማስተሳሰብ አለ። ከማይመችሽ እንጀምር። ምንድን ነው የማይመችሽ? ማለት እኔ አሁን እንደዚህ ኖርማል ባለፈው ገብቼ ነበር፣ አንዴም ገብቼ ነበር እና እኔ አሁን ማንም ከሰው ፊት ሲናገረኝ የሚደብረኝ አይነት ሰው ነኝ እና ተናግረኝ ትንሽ ደብረኛል። ለምን ገባሽ? መቼ ገብተሽ ለምን ተናገርኩሽ? የሆነ ጥያቄ ጠይቄ ለምን በአሁኑ ሰዓት እንደዚህ ጥያቄ ጠየቅሽኝ ብለህ። ምን አይነት ጥያቄ ጠየቅሽ? ምንም ስለ ፍቅር ምናምን ነበር የጠየቅኩ። በፍቅር ታምኛለሽ? በፍቅር ፍቅር ይዞሽ ያውቃል? ታዲያ ለምን ተለያየት? ባለመስማማት። ለምን አልተስማማችሁ? በጣም ውስብስብ ነው ማለት። ካሁን በኋላ አፈቅራለሁ ብለሽ ታስቢያለሽ? ካሁን በኋላ ታፈቅራለሽ? እኔ እንጃ። አፈቅራለሁ። ካሁን በኋላ በልምምድ ነው የምታፈቅረው እንጂ እንደመጀመሪያው የምትደነግጭለት ሰው መቼም አይኖርም። ያ እንደመጀመሪያውም አይሆንም። ስለዚህ ለዛ ነው የጠየቅሽን። በፍቅር ታምናለሽ? ስለ ፍቅር ምናምን ገንዘብ ከሌላቸው አብረው መኖር አይችሉም ወይ ምናምን ብዬ ከዛ ጋገጭ ብላ ሰጣኝ። ከዛ ደበረኝ ነገር ሌላ እያወራሁ መተሽ ጠይቀሽኝ፣ ለአደገኛ ነገር እያወራሁ አንቺ መተሽ በፍቅር ታምናለህ ወይ ብለሽ ጠይቀሽ፣ ከዛ ደበረኝ። እሱ ነገር ነው የደበረኝ። እና ሌሎችም ሰዎች ኖርማሊ ገብተው እንትን ስትላቸው እሱ ልትቃንስ ማለት ከጥሩ ነገር የኛው እንትን ጥሩ ነገር ስለሚያመዝን ማለት ነው። ደንቆሮ ሰው ቶሎሬት አላደርግም። ደንቆሮ ሰው ያናደኛል። ለምሳሌ አንቺ የሆነ ውሃ በጣም ጠምቶሽ ውሃ ስጠኝ እያልሽው የሆነን ሰው አረቄ ሰጥሽ አትናደጂም? ኦኬ ያናድዳል። ሀብታም ሴት ግባ እያልኩ ወንድ ቢገባ
አያናድም? ሀብታም ሴት ትግባ እያልኩ ነው። ሀብታም ሴት ትግባ እያልኩኝ ድሃ ሴት ስትገባ አያናድም? ቆንጆ ሴት ካለሽ ቪዲዮ አብሪና ግቢ ስል ከዛም በኋላ አህያ ሰው የምትመስል ስትገባ አያናድም? ከዛን ካሜራ ላበራም ስትል ሰው ለምንድን ነው የሚሰማውን ማድረግ የሚያቅተው? ያኔ በዛ መሀል እናደዳለን። እሱን ታየውና አሁን ከዱባይ መቼ ነው የምትመጪው? እኔ ሴፕቴምበር ላይ እመጣለሁ ኢትዮጵያ። ሴፕቴምበር ላይ እንደመጣሽ ፕሮፖዝ ባረግልሽ ፕሮፖዝ ባረግልሽስ? ባገኘሽስ? ፕሮፖዝ ባረግልሽ ቀለበት ባስረ? ኧረ ነው። ለምን? በእኛ ሐራም ነው እንደዛ እኮ። ኒካ እኮ ነው ማስረልሽ። ኒካ ቤተሰብ ሳይኖር እኮ ቤተሰብ ነው። ለቤተሰብሽ አሳውቃለሁ እስከዛ ለቤተሰብ አሳውቃለሁ እስከዛ። በሃይማኖቴ ለምን አላህ ወደ ቀጥተኛው መንገድ ይምራህ ነው። በዛ ታምናለህ? ግን ማለቴ አሁን አንድ ሙስሊም ሴት ከዛ እሱ የሌላ ሃይማኖት ተከታይ ሆኖ ከዛ ቢጋቡ ግን በሃይማኖታቸው ሁለታቸው ሃይማኖት የውስጥ ሰላም የምታገኝበት ነገር ነው። ሁለት የተለያየ ሃይማኖት ያላቸው ሰዎች አብረው ሊያሳልፉ ይችላሉ፣ አብረው ሊሆኑ ይችላሉ፣ ግን መጋባት ይችላሉ ያላለ መጋባት ሲባል እያደር እየዋለ የሆነ ትኩስ ፍቅር አይደለም። ትኩስ ፍቅር ሲሆን ኬረንቴንቱ ትኩስ ፍቅር ሲሆን ትቻቻለሽ አንቺ ጋር ግን ትዳር ሲሆን ቀን በቀን ትታያለሽ። ቀን በቀን አሁን ቤተክርስቲያን ልሄድ እችላለሁ፣ ልጸልይ እችላለሁ። አንቺ ቀን በቀን ልትሰግጂ ትችላለሽ። ከዛ ልጆች ይፈጠራሉ። ልጆቹ ደግሞ የት ሄዳሉ? መስጊድ ሄዱ፣ ቤተክርስቲያን ሄዱ። ለጊዜያዊ ሪሌሽንሽፕ ሊሆን ይችላል። ግን በነገር ላይ አብዛኛውን ውጭ ሀገር ካየ እንደዛ ነው የሚኖሩት አብዛኛውን ሴቶች። ኢትዮጵያ ላይ አልተለመደም ማለት ግን ሀበሻ ሆነው ዱባይ ወይም ሌላ ሀገር ያሉ ሴቶች እንደዛ ነው የሚጋቡት። አለ ለማለት ያክል ነው። ሙስሊም ሆኖ ክርስቲያን ያገባሉ? አዎ። እቃው ትልቅ ከሆነ ነው። አይ ተይው እንጂ ውስጣዊ ሰላም ያስፈልጋል። ሃይማኖት የተለያየ ሆኖ አብሮ ቀጠል አይመስለኝም። የልጅነትሽ ፍቅረኛሽ ካልሆነ በስተቀር የልጅነትሽ ፍቅረኛ ሁሉም ነገር ያየሽበት ካልሆነ በስተቀር ይከብዳል። ፊልተር አላረኩም እና እስክፈልግ ታስወጣኛለህ ብዬ በኖርማል ገባሁ። የለውም እኔስ በቃ ይመችሽ። መጣሽ። እሺ ማን ይመችህ አንተ? ስማኝ ግን ስማኝ በደንብ የሚመቸኝ እንትን ልንገርህ። ባልና ፍቅረኛ እያላችሁ አትግቡ የምትላቸው ሴቶች እኔም እሱ ባህሪ ይመቸኛል በጣም። እኔም በጣም ነው ደስ የሚለው እውነት በጣም። እኔስ ደስ አልልሽም? አንተም ደስ ትላለህ። ዱባይ ስመጣ እንገናኛለን። ትመጣለህ? ኢንሻአላህ እንገናኛለን። እሺ እሺ። እሺ